አለይኩም ወራህመቱላሂ ወበረካቱ የኔ ዩቲዩብ ተከታታዮቼ ውዶቼ ምርጦቼ ቅመሞቼ ቃል አልወደውም ግን ይሁን ብቻ። እዚህ ጋር ሁለት እንቁላል አለን። እዚህ ጋር አለን ኪንታኪ ለመስራት ማለት ነው። እዚህ ጋር ደግሞ ወተት፣ እዚህ ጋር ደግሞ ዱቄት ከቅመሞች ጋር ነጭ ሽንኩርት የተፈጨ፣ ቀይ ሽንኩርት የተፈጨ፣ የዶሮ ቅመም፣ ጅንጅብል፣ ከሙን አይደለም ካሪ፣ ጨው፣ ቆንዶ በርበሬ ምናምን አንድ ላይ ከዱቄቱ ጋር ቀላቅያለሁ። አንዳንድ የሻይ ማንኪያ አርጌ ማለት ነው። ዶሮዬን አጥቤያለሁ። በአቼቶ እና በሎሚ ጥብ ካደረጋችሁት በኋላ ሽታ እንዳይኖረው ትንሽ ዶሮ ነው የምሰራው። በዛ ያለ ዶሮ ከሆነ በዛ ታደርጉታላችሁ። ዱቄቱንም ወተቱንም ይሄኛውንም እንቁላሉንም እዚህ ጋር ዶሮውን አጥቤያለሁ። እኔ ትንሽ ነው የምሰራው። እናንተ ግን ያው እንደፈለጋችሁ ትልቅ ዶሮ ብዙ ዶሮ ልትሰሩ ትችላላችሁ። ትንሽ ስለሆኑ የኔ ቤተሰቦች ትንሽ ነው የምሰራላቸው። መጀመሪያ የምንከተው እዚህ ጋር በቢላ መቆራረጥ ይቻላል። ወደ ውስጥ ቅመሞቹ ምናምን እንዲገቡ እኔ ረሳው ሳልቆርጠው በእጄም ቢሆን ቆረጥኩት እና ሰብስክራይብ አድርጉልኝ፣ አበረታቱ። ቆይ እናንተ ሩታና አብርሃምን ብቻ ነው የምታበረታቱት? እኛ ለእኛ ለምንድን ነው የማንበረታታው? እኛ ለእኛ ለምንድን ነው እንትን የማንረዳዳው? እና እንደዚህ ወተት ውስጥ ትከቱታላችሁ። ወተት ውስጥ ትከተታላችሁ። በደንብ ማጠብ አለባችሁ ዶሮ ሽታ እንዳይኖረው። ሎሚ ምናምን አቼቶ አድርጋችሁ ጽድት አድርጋችሁ ማጠብ። እዛ ሽታ አይኖረውም። ከዛ ወተት ውስጥ እንደዚህ ታገለባብጡትና በደንብ እንዲጠጣ እዚህ ጋር ቅድም አልነገርኳችሁም እርድ እና ካሪ ጨምሬበታለሁ በድጋሚ እና ፓፕሪካ እንዳትረሱ። በርበሬው የሚያቃጥለው በርበሬ ያለ አይደል? የእነሱ ሀገር ፓፕሪካ የትኛው ነበር መሰላችሁ? ይኸኛል እና ኬንታኪ መስራት ቀላል ነው እላችኋለሁ ዘመዶቼ። እየሞከርን ነው። አበረታቱኝ። አረባለሁ። ላይክ ሰብስክራይብ አድርጉኝ። ከወተት ውስጥ እንድናወጣውና ዱቄት ውስጥ እንደዚህ ገልበጥ ዱቄት ውስጥ ጨውም አርጉበት። ጨው አርጌያለሁ ነገርኳችሁ። ከዛ እንቁላል ውስጥ እናደርገዋለን። እዛም በኋላ እንደዚህ ካረግነው በኋላ በደንብ እንትን ማለት አለበት። እንትኑን እንዲይዝልን እዚህ ጋ ያለውን እንዲይዝልን እንዲህ እያደረገን እዚህ ላይ እናደርጋለን ማለት ነው። እዚህ ጋር ዘይቱን ታገላላችሁ። ይሄ ዱቄት ገብቶብኝ ነው ውስጡ። ዘይቱን ካጋላችሁ በኋላ ዘይቱ በጣም መጋል አለበት። ከዛ መስታረቁትና መጥበስ ነው። እዚህ ጋር ሩዝ እየሰራው ነው። ነጭ ሩዝ ግን በነጭ ሩዝ ሳይሆን በዳቦም ባዶንም መብላት ይችላሉ ከድንች ቺፕስ ጋር። ዘይቱ ግሏል፣ በጣም ግሏል። ግን በጣም መጋል የለበትም። ለምን ከላይ በስልና ከታች ላይ በስል ይችላል። ትንሽ እንጠብቀዋለን እስከዚህ እንዲህ እኔ አጥፍቼዋለሁ።
ዘይቱ ከላይ እንትን ማለት ነው። በዛ ማለት አለበት። ለምን በደንብ በዚህ ሁኔታ ተጠናቋል። ይሄ በደንብ ቀላ ማድረግ ትችላላችሁ፣ ቡኒ ማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው።